ፊልማችን የሚጀምረው እኩለ ሌሊት ላይ የሬሳ መኪና እያሳየን ነው። ይሄኔ ሹፌሩ እራት ለመብላት መኪናውን አቁሞ ወደ አንድ ምግብ ቤት ይገባል። ነገር ግን እዚያ ያለው ሰራተኛ ከውጪ ምግብ ይዞ መግባት ክልክል ነው ሲል ይጮህበታል። ሹፌሩን ፈገግ ብሎ አረ ያስኩት ምግብ አይደለም፣ አሁን አቃጥዬ የመጣው እሱ አመድ ነው። በነገራችን ላይ ይሄንን ካቃጠልኩት አስክሬን ላይ የወሰድኩት ብር ነው ብሎ ሲያሳየው ድንገት ያቺን የብር ኖት ንፋስ ያነሳትና ወደ ጨለማ ጫካ ውስጥ ትገባለች። ሹፌሩ ደግሞ ለብር ሲል ነፍሱን የሚሸጥ ስግብግብ በመሆኑ ብሯን ተከትሎ ወደ ጫካው ይሮጣል። ነገር ግን ድንገት ከአንድ ግዙፍና አስፈሪ አርጃኖ ጋር ፊት ለፊት ይጋፈጣል። አርጃኖ ሊበላው ሲያሳድደው ሹፌሩ የሞት ሞቱን እየሮጠ ወደ አንድ ጥንታዊና ያረጀ ቤተ መንግስት ይገባል። ያቺ ብርም ወደዚሁ ቤተ መንግስት ስትገባ ትታያለች። ወደዚህ ቤተ መንግስት መግባቱ ግን የህይወቱ የመጨረሻው ስህተት ነበረች። ምክንያቱም ከደጃፉ ጀምሮ ነገሮች ሁሉ መገለባበጥ ጀምረዋል። በግድግዳ ላይ ያሉ ስዕሎች ይንቀሳቀሳሉ። አንዲት ድመት ጭንቅላቷን ዘቅዝቃ ትሄዳለች። ይባስ ብሎ ደግሞ ጭንቅላቱ በካራ የተቆረጠ አስክሬን መሬት ላይ ተዘርሮ ያያል። ነገር ግን ይሄ ሁሉ ጉድ አላስደነገጠውም። አሁንም አይኑ ያለው ያቺ ብር ላይ ብቻ ነበረ። ልክ ብሯን ሊያነሳ ሲል ግን ባጠገቡ ያለው ወንበር በራሱ ይንቀሳቀሳል። በመቀጠልም ከአየር ላይ የሚሰቀጥጥ ድምጽ ይሰማል። ከአስክሬኑ ላይ የሰረከውን ነገር ሁሉ አሁኑኑ እዚህ አስቀምጠው ይለዋል። ሹፌሩን በፍርሃት እየተንቀጠቀጠ ብሩን፣ የአንገት ሐብሉንና ቀለበቱን ያስቀምጣል። ልክ ዞር ብሎ ሊያመልጥ ሲል ግን ያ ጭንቅላት የሌለው አስክሬን በቅስፈት ይነሳል። ከዚህ አስፈሪ ትዕይንት ስንወጣ ራጃን እናገኘዋለን። ራጃ ህይወቱን ያለምንም ጭንቀት በቀላሉ የሚመራ ሸበላ ወጣት ነው። ለሱ በህይወት ውስጥ ብቸኛው ውድ ነገሩ አብረው የምትኖረው አያቱ ዴቪ ናት። መላው ቤተሰቧ ስላለቁባት ከራጃ ውጪ ማንም የላትም። ሌላኛዋ ደግሞ የልቡ ንግስት ፍቅረኛው አኒታ ናት። ነገር ግን አንድ ትልቅ ችግር አለ። አያቱ በአልዛይመር በሽታ ትሰቃያለች። በየ5 ደቂቃ ሁሉንም ነገር ስለምትረሳ ራጃን በጣም ታደክመዋለች። የሚገርመው ግን ለመብላትና መድኃኒት ለመውሰድ የምትረሳው አያቱ ከዓመታት በፊት የጠፋውንና እስካሁን ድረስ በጉጉት የምትጠብቀው ባለቤቷ ራጁን ግን አንድም ቀን አልረሳችውም። ራጃን በነገሩ እየተገረመ አያቴ መብላቱን ትረሻዋለሽ፣ እሱን ግን ጨርሶ አልረሳሽውም፣ ተይው እባክሽ እሱ እኮ ከሞተ ቆይቷል ይላታል። እሷ ግን አሁንም ድረስ በጽኑ ተስፋ ተጠብቀዋለች። አንድ ቀን የራጃ ጓደኛ በደስታ እየፈነጠዘ ወደ እነሱ ይመጣል። ከአዲሱ ፍቅረኛው ጋር ተዝናንቶ እንደነበረም ነግሯቸው የተነሱትን ፎቶ ያሳያቸዋል። ነገር ግን ፎቶውን ሲመለከቱ የራጃ አይን አንድ ቦታ ላይ ይቆማል። በፎቶ ጀርባ ላይ ያለውን ሰው ሲመለከት ይሄ እኮ አያቴ ነው ብሎ ያስባል። ፎቶውንም ወስዶ ለአያቱ ሲያሳያት እሷም ወዲያውኑ አውቃው አዎ ባለቤቴ ራጁ ነው ትለዋለች። ራጃ በመጨረሻ አያቱን ስላገኘው ደስታ ወሰን ያጣል። ወዲያውኑም ወደ ውጪ ወጥቶ ወደሚያውቀው የፖሊስ መኮንን ይደውላል። አያቱንም እንዲፈልግለት ይጠይቀዋል። ነገር ግን ፖሊሱ ይሄ መዝገብ ከተዘጋኮ 20 ዓመታት አልፈውታል፣ አሁን መዝገቡን በድጋሚ ለማንቀሳቀስ ከፈለክ 500,000 ሩፒ መክፈል አለብህ ይለዋል። ራጃ ይሄንን ሲሰማ አይኑን ወደ ፍቅረኛ ወደ አኒታ ያዞራል። እሷን እኮ እንደ ግል ባንኩ ነው የሚያያት። አኒታ ግን አይሆንም፣ ጨርሶ አይታሰብም፣ ቀደም ሲል ብዙ ብር ወስደሃል፣ አሁን በቃኝ ትለዋለች። እሱ ግን ይሄን ሁሉ የማደርገው የአያቴን ህልም ለማሳካትና አያቴን ለመመለስ ነው። እሱን ከመለስኩት በኋላ ደግሞ ሙሉ ትኩረቴ አንቺ ትሆኛለሽ፣ መጥቼ አገባሻለሁ እያለ ያባብላታል። እሷም እንደሞኛም ነው ብሩን ትሰጠዋለች። ራጃ ብሩን ተቀብሎ አያቱን ለመፈለግ ቀጥታ ወደ ሃይድራባድ ይጓዛል። ከአውቶቡስ ሲወርድ ብሩ እንዳይጠፋበት አጥብቆ ይዞ ወደ ፖሊስ ጣቢያ እንዲወስደው ባይራቫ ከሚባል ሹፌር ጋር ባጃጅ ውስጥ ይሳፈራል። መንገድ ላይ ያሉ ግን ድንገት መነኮሳትን ያያል። ከመካከላቸው ፒሲ የተባለች መነኩሴ ከመጀመሪያው እይታ ጀምሮ ልቡን ትሰርቀዋለች። ውበቷ የሳበው ራጃ እሷን ከማየት የተነሳ ከባጃጁ ላይ ይወርዳል። ይቺ ልጅ ህይወቱን የምትለውጥ መልአክ እንደሆነች ይሰማዋል። ለዚህም ነው እሱ ሂንዱ ቢሆንም እሷን ተከትሎ ወደ ቤተክርስቲያን የገባው። እዚያም ሊሊ ከምትባል ሌላ ሴት አጠገብ ይቀመጥና ስለዛች መነኩሴ ስም ይጠይቃታል። ሊሊ ግን ስሟ ስቴላ እንደሆነ ትነግረዋለች። እሷ ያለችው ግን ከፒሲ አጠገብ የነበረችውን ሌላኛ መነኩሴ ነበረ። ጸሎቱ ካለቀ በኋላ አንዲት ሴት ፒሲን ይዛት ትሄዳለች። ራጃም ወደ ስቴላ ጠጋ ብሎ ስለ ፒሲ ይጠይቃታል። ስቴላም አልፎ አልፎ በሚከሰት የልብ በሽታ በጣም እየተሰቃየች ነው፣ አሁን የምንሰበስበው ለሷ የሚሆን የሕክምና እርዳታ ነው ትለዋለች። የልጅቷ ሁኔታ በጣም ያሳዘነው ራጃ ከእጁ ላይ ካለው ብር የተወሰነው ሊለግስ ይወስናል። ስቴላም እርዳታ ያደረጉትን ሰዎች ለማሳየት ፎቶ ልታነሳው ስትል እርዳታው በሚስጥር መሆን አለበት ብሎ ፎቶ መነሳቱን አይቀበልም። በጀግንነቱና በደግነቱ ተደንጋ ራጃ ከቤተክርስቲያን ሲወጣ ፒሲ ወደ ስቴላ መጣ እስቲ የለገሰውን ሰውዬ ፎቶ አሳየኝ ትላታለች።
ልክ ፎቶውን ስታየው እሷም ወዲያውኑ በፍቅሩ ትወድቃለች። ከዚህ በኋላ ራጃ የጠፋውን አያቱን መዝገብ ለመክፈት ወደ ፖሊስ ጣቢያ ይሄዳል። እዛም የአያቱ መጥፋት መዝገብ የተከፈተው ራጃ ከመወለዱ በፊት እንደነበረ ይረዳል። ራጃም ለፖሊስ መኮንኑ ታሪኩን ማውራት ይጀምራል። አያቴ የንጉሳዊ ቤተሰብ አባል ነበረች። በቤተሰብ ውስጥ ደግሞ ካንካ የሚባል አንድ አገልጋይ ነበረ። እሱ ግን የቤተሰቡን ወርቅና ጌጣጌጥ በሙሉ ሰርቆ አምልጧል። ለዚህ ነው አያቴ ራጁ ወርቁን አስመልሶ ካንካን ለመያዝ ቃል ገብቶ ከቤት የወጣው። ነገር ግን ከዚያ ቀን ጀምሮ ሳይመለስ ጠፋ። አሁን ግን ከሁለት ቀናት በፊት እዚህ ከተማ ውስጥ በድጋሚ ታይቷል ይለዋል። ፖሊሱም ይሄንን ሲሰማ ነገሩ ቀላል ነው፣ ፎቶውን በየቦታው እንለጥፋለን፣ በአጭር ጊዜ ውስጥም እጅ ከፍንጅ እንይዘዋለን ይለዋል። በሌላ በኩል ደግሞ ያቺን ቆንጆ መነኩሴ ፒሲ እናገኛታለን። ወደ ጓደኛዋ ወደ ስቴላ ሮጣ በመሄድ ዊ ስቴላ፣ ዛሬ ቤተክርስቲያን ውስጥ ካየሁት ወጣት ፍቅር የያዘኝ መሰለኝ ትላታለች። ስቴላም ደንገጥ ብላ አንቺ እኮ መነኩሴ ነሽ፣ ፍቅር መያዝም ሆነ ማግባት ለአንቺ የተከለከለ መሆኑን ረሳሹ እንዴ ትላታለች። ፒሲ ግን እኔ እዚህ ስላደኩ ነው መነኩሴ የሆንኩት እንጂ መነኩሴ መሆን ፈልጌ እኮ አይደለም ትላለች። በአጠቃላይ ራጃ የፒሲን ጭንቅላት እንዳዞረ ሁሉ እሷም የሱን አእምሮ ሙሉ በሙሉ ተቆጣጥረዋለች። በማግስቱ ራጃ እሷን በድጋሚ ለማየት ወደ ቤተክርስቲያን ያመራል። እዛ ያለው አባትም ሂድና የንስሐ ክፍል ውስጥ ተናዘዝ ይሉታል። እሱም የሰራውን ኃጢአት ለመናዘዝ ወደ ክፍሉ ይገባል። ነገር ግን በትጋት የሚፈልገው ከመጋረጃው በስተጀርባ ማን እንዳለ ለማወቅ ነው። መጋረጃው በስተጀርባ ያለችው ግን እሱ ራሱ ያበደላት ፒሲ ነበረች። እሱ ግን አያውቅም። ለዚህ ነው እንዲህ ዝም ብሎ ያገኘውን ወሬ እያወራ እባክሽን እጅሽን ጭንቅላቴ ላይ አድርገይ ጸልይልኝ የሚላት። ልክ ቀና ብሎ ሲመለከት ግን ያቺ የወደዳት ልጅ መሆኗን ይረዳል። በሐሳቡም ከሷ ጋር ጋብቻ መመስረት ይጀምራል። ዓለሙ ሁሉ የደስታ ይሆንለታል። ነገር ግን ይህ የደስታ ህልም ብዙም አልቆየም። ምክንያቱም ስልኩ ይደወላል። የደወለችው ልጅ እኔ ፒሲ ይባላለሁ ትለዋለች። እሱ ግን እሱ የወደዳት ሴት መሆኗን አሁንም አላወቀም። ፒሲም የደወልኩት በአያት ላይ የክስ መዝገብ የከፈትኩት እኔ ስለሆንኩ ነው፣ ምክንያቱም እሱ ትልቅ አጭበርባሪ ነው። አንተ ደግሞ የእሱን መዝገብ ለማበላሸት ብለህ የጠፋ መዝገብ አስከፍተሃል ትለዋለች። ራጃ ግራ በመጋባት ምንም አልገባኝም፣ እኔ መጣሁት አያቴን ለመፈለግ ብቻ ነው ይላታል። እሷም በሆስፒታል ውስጥ የሆነውን ታሪክ ለማስረዳት ትጀምራለች። ለአንዲት ሕፃን ልጅ አስቸኳይ የልብ ቀዶ ጥገና ለማድረግ ብር ልከፍል ሆስፒታል ነበርኩኝ። ነገር ግን ሰልፉ በጣም ረጅም ነበረ። ቀዶ ጥገናው ደግሞ በአስቸኳይ መደረግ ነበረበት። በዚህ ሰዓት አያትን አየሁት። እሱ ወደ ከፋዩ መስኮት ቅርብ ስለነበረ ብሩን እንዲከፍልልኝ ጠየቅኩት። በዚያ ቅስፈት ግን አይኖቼን ሲመለከት በአስማት ያፈዘዘኝ መሰለኝ። ሙሉ በሙሉ ራሴን ስቼ ብሩን በሙሉ አስረከብኩት። እሱም ብሩን እንደያዘ ጠፋ ትለዋለች። ራጃ ይሄንን ጉድ ሲሰማ ደንግጦ ወዲያውኑ ወደ አያቱ ደውሎ አያቴ ባልሽ እኮ ሌባ ሆኖ ተገኘ ይላታል። አያቱ ግን አይደለም፣ እሱ በጣም ጥሩ ሰው ነው፣ በእርግጠኝነት የሆነ አለመግባባት ተፈጥሮ ነው ትለዋለች። ራጃም ስልኩን ዘግቶ በማግስቱ ምን ማድረግ እንዳለበት ያስባል። በዚህ መሃል ፒሲ ደውላ ያንን የወሰደውን 300,000 ሩፒ በአስቸኳይ መመለስ አለበት ትለዋለች። በተመሳሳይ ሰዓት ደግሞ የፖሊስ መርማሪው ደውልና ካስቀመጥከው ብር ላይ 300,000 ሩፒ ጎሏል፣ መዝገቡን እንድገልጥልህ አሁኑኑ አምጣ ይለዋል። ራጃ ግን ያንን ብር ለታመመችው ሕፃን ስለለገሰው ምንም ሳንቲም አልቀረውም። ምን ማድረግ እንዳለበት ጨንቆት እያለ ድንገት እጣ ፈንታ ባቪ የምትባል አንዲት ቆንጆ ሴት ትልክለታለች። ልጅቷ አንድ ትልቅ ቦርሳ ፊቱ አስቀምጣ በዚህ ውስጥ 10 ሚሊዮን ሩፒ አለ ትለዋለች። ራጃም በአግራሞት አንቺ ደግሞ ከየት መጣሽ ሲላት እሷም አያት በአንድ ወቅት ለኔ አያት በጣም አስቸጋሪ በሆነ ሰዓት ትልቅ እርዳታ አድርጎለታል፣ ይህ ደግሞ ያውለታ ነው፣ ዛሬ መመለስ አለበት ትለዋለች። ራጃም በነገሩ ተገርሞ እኔ እኮ የፈለኩት 300,000 ሩፒ ብቻ ነበረ፣ አንቺ ግን 10 ሚሊዮን ይዘሽልኝ መጣሽ፣ ለመሆኑ ፈጣሪ እኔን ምን ያህል ቢወደኝ ነው ይላታል። ባቪ ግን አይደለም፣ ለአንተ አንድም ሳንቲም አልሰጥም፣ ይህንን ብር የምሰጥህ የአያቴን ኑዛዜ ስለሆነ አያትህን በአካል አግኝቼ ብቻ ነው ትለዋለች። ራጃም በነገሩ ተበሳይቶ ለመሆኑ እኔ አያቴን አግኝቼው ነው ላንቺ የማሳየው እያለ ሲነጫነጭ ድንገት አንድ ሌባ ቦርሳውን ነጥቆ ይሮጣል። ራጃ ግን ዝም ብሎ የሚተው ሰው አይደለም። የ10 ሚሊዮን ቦርሳ ተነጥቄማ አልቀመጥም ብሎ ይከተለዋል። ነገር ግን ሌባው ወደ ጓደኞቹ ወዳሉበት ሰፈር ነበር የወሰደው። እነሱም በራጃ ላይ ሊያሾፉ ይሞክራሉ። ራጃ ግን ስርዓት ሊያስተምራቸው ይወስንና የመሃል ሰፈር ዱላ ቀረሽ ጦርነት ይጀምራል። ሁሉንም አንድ ባንድ እየለቀመ ካስተማራቸው በኋላ ፈርተው ወደ ህዝብ መሃል ይሸሻሉ። በዚህ ሰዓት በአካባቢው አንድ ትልቅ በዓል እየተከበረ ነበረ። ባቪም በቃ ብሩን ቀምተውን ሄዱ ብላ ስታለቅስ፣ ራጃ ግን ህዝቡን ሰንጥቆ በመግባት ሌቦቹን አድኖ ይዛቸዋል። ቦርሳውንም ያስጥላል። ባቪ በራጃ ጀግንነት እጅግ ተደንቃ በደስታ እየሮጠች መታ ታቅፈዋለች። በትክክል በዚያው ቅስፈት ግን ፒሲ መንገድ ላይ ስታልፍ
ሁለቱን ተቃቅፈው ታያቸዋለች። ይህንን ስታይ እኔ መነኩሴ ስለሆንኩኝ መውደድ አልነበረብኝም ብላ በሐዘን መንገዷን ትቀጥላለች። ራጃም ባቪን ለመሆኑ በወደድኳት ሴት ፊት ማቀፍሽ ምን ይባላል ይላታል። የባጃጁ ሹፌር ጓደኛው ግን ማንን ነው የወደድከው? እባክህ አስተውል፣ እነሱ እኮ መነኮሳት ናቸው፣ ፍቅር መያዝም ሆነ ማግባት አይፈቀድላቸውም ይለዋል። ራጃ ይህንን መረጃ ጨርሶ ስላላወቀ በጣም ይደነግጣል። ሌሊት ላይ ራጃ በሐዘን ብዛት ራሱን እስኪያጣ ድረስ ይጠጣል። በዚያ ሰዓት ባቪ ልታናግረው ትመጣለች። እሱ ግን በስካር ናውዞ ስለነበረ እሷን ያቺን የወደዳትን ፒሲ አድርጎ ነበር ያሰባት። ለአንቺ ያለኝ ፍቅር እውነተኛ ነው እያለም ይናዘዛል። ባቪም ራጃ የወደዳት መስሏት በደስታ ትፈነጥዛለች። አብረው ደስ የሚል ጊዜ ያሳልፋሉ። ነገር ግን በማግስቱ ጠዋት ከስካሩ ሲነቃ በጣም አዝናለሁ፣ ትናንት ማታ ያፈቀርኳትን ልጅ መስለሽኝ እኮ ነው ይላታል። ባቪ ይሄንን ስትሰማ ልቧ ይሰበራል። ወዲያውኑ ወደ አያቷ ደውላ ከራጃ ጋር ፍቅር ይዞኛል ትለዋለች። አያቷ ግን በጣም ይቆጣታል። ምክንያቱም እሷን የላካት የራጃን ሕይወት እንድታጠፋ ነበረ። እዚህ ላይ ነው ትልቁ ሚስጥር የሚወጣው። ይህ የባቪ አያት የተባለው ሰው ድሮ የራጃን ንጉሳዊ ቤተሰብ ወርቅ ሰርቆ የጠፋው ያው አገልጋይ ካንካ ነበረ። በዚህ መሃል የራጃ እውነተኛ ፍቅረኛ ኒታ ትደውላለች። ይህን አያቱ ዴቪ በህልሟ ባሏን ራጁን እንዳየችውንና ነይ ወደኔ ስላላት ብቻዋን ወደ ሃይድራባድ እንደተጓዘችና የት እንዳለች እንደማታውቅ ትነግረዋለች። ራጃም ደንግጦ አያቱን ለመፈለግ ከባቪ ጋር በፍጥነት ይነሳሉ። አያቱን በከተማ ውስጥ ያገኟት ጥቂት የመንገድ ላይ ሌቦች በአንገቷ ላይ ያለውን ወርቅ አይተው ሊቀማ ሲያደቡባት ይታያል። ነገር ግን እድል ሆኖ ባቪ ቀድማ ታያቸዋለች። እሷ ደግሞ ዝምተኛ ሳትሆን ስልጣና ያላት ትመስላለች። በአየር ላይ እየበረረች ግራና ቀኝ ታጋጫቸዋለች። ራጃም ይሄንን እያየ ይገረማል። ነገር ግን ሌቦቹ ተሰባስበው ሊያጠቋት ሲሉ ራጃ ጣልቃ ይገባና በአንድ ምት የሌቦቹን አለቃ መሬት ላይ ሲዘርረው የተቀሩት ፈርተው ይሸሻሉ። ራጃም ወደ አያቱ ሄዶ አያቴ እንዳትጨነቂ፣ ባልሽን በእርግጠኝነት እፈልገዋለሁ ብሎ ያረጋጋታል። በማግስቱ ራጃ ወደ ፖሊስ ጣቢያ ሲያመራ አንድ ሰው እየተከታተለው እንደሆነ ያስተውላል። ተከትሎ ሲሄድ ግን ያ ሰው ካንካ ሆኖ ያገኘዋል። ራጃም በቁጣ ተሞልቶ ሊገለው ምንም እስኪቀረው ድረስ ይደበድበዋል። በትክክል በዚያ ሰዓት ግን ባቪ ትደርሳለች። ባቪም እባክህ አትምታው፣ እሱ እኮ አያቴ ነው ስትለው ራጃ አያትሽ እኮ የአያቴን ወርቅ የሰረቀው ሌባ ነው ይላታል። እዚህ ላይ ግን ካንካ እውነተኛውን ታሪክ ሊነግረው ይወስናል። ይህኔ ታሪኩ ወደ ኋላ ወደ ቀድሞ ዘመን ይመልሰናል። በዚያ ዘመን ዴቪ ንግስት ነበረች። ለምስኪኖችም ምጽዋት ትሰጥ ነበረ። በዚህ መሃል የራጃ አያት ገና ምስኪን እያለ ምግብ ለመጠየቅ እጇን ይዛታል። በዚህ ጊዜ ንግስቲቱ ረዳትና ጠባቂዎች መጥተው በጣም ይደበድቡታል። አያቱም በዚህ ተበሳይቶ እሷን የመንካት መብት ይኖረኛል፣ ይቺ መንግስትና ይሄ ሁሉ ሀብት የኔ ይሆናል ብሎ ለራሱ ምሎ ጥንቆላና ታላቅ አይብ ፍለጋ ወደ ጫካ ይገባል። እዛም አንድ አስፈሪ ጠንቋይ ያገኛል። ጠንቋይም ይህንን ኃይል ለማግኘት መስዋዕትነት መክፈል አለበት ሲለው ራጁ የገዛ እጁን ለመስዋዕትነት ያቀርባል። የአስፈሪ ጠንቋይም የጥንቆላ ኃይል ሊሰጠው ይስማማል። ነገር ግን መጀመሪያ የጨረቃ ግርዶሽ እስኪያልፍ ድረስ በዛ አስፈሪ የውሃ ጉድጓድ ውስጥ እንዲቆይ ይነግረዋል። አያቱም የሚገጥሙትን አስቸጋሪ ፈተናዎች በሙሉ ችሎ ጉድጓድ ውስጥ ይቆያል። በመጨረሻም የጨረቃ ግርዶሹ ሲከሰት ያ ታላቅና ማንም ሊቋቋመው የማይችለው የጥንቆላ ኃይል ወደሱ ይተላለፋል። ራጁ ታላቅ ጠንቋይ ሆኖ ሲወጣ መጀመሪያ ያደረገው ወደ ንግስት ዴቪ መሄድ ነበረ። ከአምላክ የተላከ ስጦታ ይዤልሻለሁ ብሎ ከቤተ መንግስት እንድትወርድ ያደርጋታል። ልክ ስትወርድ አይኖቿን በትኩረት በመመልከት በአይነ ጥቅሻ ጥንቆላ አደንዝዟት በግድ እንድታገባው ያደርጋል። በዚህ መልኩ እሱ ንጉስ ይሆናል። ከዚህ በኋላ የካዝናውን ክፍል ቁልፍ ለካንካ እንዲጠብቅለት ቢሰጠውም ራጁ ግን በራሱ የጥንቆላ ኃይል ተጠቅሞ ካዝና ውስጥ ያለውን ወርቅና ጌጣጌጥ በሙሉ ዘርፎ ይሸሻል። በዚህ ምክንያት ዴቪ ንግስናዋን አጥታ ተራ ሴት ትሆናለች። በጥንቆላው ስለፈዘዘችም ባለቤቷ ራጁን ፍለጋ ከግዛት ወደ ግዛት ከመንደር ወደ መንደር ትዞራለች። ራጃ ይህንን እውነተኛ ታሪክ ሲሰማ ያዝናል። ቀደም ሲል ወንድ አያቱን ፈልጎ ለሴት አያቱ ለማስረከብ ይጓጓ የነበረው ራጃ አሁን ግን ታሪኩ ተቀይሮ ሊበቀለው ይነሳሳል። በዛ ሰዓት ካንካ ወንድ አያቱ ለመጨረሻ ጊዜ የታየበትን ቦታ ይነግረዋል። አያቱ ለመጨረሻ ጊዜ የታየው ጫካ ውስጥ በመሆኑ ራጃ ከጓደኞቹና ከፖሊስ መርማሪው ጋር ሆኖ ወደ ጫካው ያመራል። እዚያም ሲደርሱ አንድ ትልቅ ቪላ ያያሉ። ይሄ ቪላ በፊልሙ መጀመሪያ ላይ ያየነው የአስፈሪ ቤተ መንግስት ነው። የአያቱ ፎቶ ግድግዳው ላይ ተሰቅሎ ስለነበረ እሱ እዛ እንደሚገኝ እርግጠኛ ሆነው ይገባሉ። ቦታው በጣም የሚሰቀጥጥና በግድግዳ ላይ ያሉት እንግዳ ስዕሎች ምን እንደሆኑ ለማመን አይገባም። ይሄኔ ራጃ አያቱን ጮክ ብሎ መጥራት ይጀምራል። ይህ የራጃ ድምጽ ግን በፊልሙ መጀመሪያ ላይ ያየነውና የሞተ የመሰለን ያንን የሬሳ መኪና ሹፌር ከእንቅልፉ ይቀሰቅሰዋል። ሹፌሩ በህይወት አለ።
ነገር ግን ይሄ ሹፌር እባቦች በሞሉበት ክፍል ውስጥ ታስሮ በጣም እየተንቀጠቀጠ የሚደርስለትን ሰው ይጣራል። በዚህ መሃል ራጃ ወደ አንደኛው ክፍል ጠጋ ብሎ በሩን በኃይል ሰብሮ ሲገባ ክፍሉ የንጉሳዊ ቤተሰብ የጠፋው ካዝና ክፍል ሆኖ ያገኘዋል። በውስጡም የአያቱ የጠፋው ወርቅና አልማዝ ተከምሯል። በትክክል በዚህ ሰዓት ያ የሬሳ መኪና ሹፌር ከታሰረበት አምልጦ ወደ እነሱ ይመጣና እባካችሁ እዚህ ውስጥ ያለው ምንም ነገር አትንኩ፣ ይህ ቦታ የተረገመ ነው ይላቸዋል። ሹፌሩን በመቀጠል የዚህ ቤት ባለቤት ቀደም ብሎ ሞቷል፣ አስክሬኑም ተቃጥሏል፣ አሁን የቀረው አመዱ ብቻ ነው። ነገር ግን የሱ ክፉ መንፈስ አሁንም እዚህ ግቢ ውስጥ ነፃ ሆኖ እየተንቀሳቀሰ ነው፣ እኔንም እዚህ ያስቀረኝ እሱ ነው ይላቸዋል። ነገር ግን ይሄ የሹፌሩ ወሬ ለራጃ ጭንቅላት የሚሆን አይደለም። ለሰዎቹ የሚገኘውን ወርቅ በሙሉ በጆንያ እያፈሳችሁ ተዘጋጁ እንሂድ ይላቸዋል። ልክ እጃቸውን ወርቁ ላይ ሲያሳርፉ ግን በአንድ ጊዜ መብራቱ ይጠፋል። ምድሪቱ መናወጥ ትጀምራለች። የአያቱ አስፈሪ ድምፅም ከአየር ላይ ያስተጋባል። የእኔ መንፈስ አሁንም በዚህ ቤት ውስጥ አለ። ይህ ወርቅ ደግሞ ህይወቴ ነው። ወደሱ የቀረበን ሰው በሙሉ ገላለሁ። በዚህ ጊዜ ራጃ ለሁለተኛ ጊዜ ሊፈታተነው ይነሳል። የአያቱ መንፈስም በጣም በሚያስደነግጥና በሚሰቀጥጥ ሁኔታ ተገንብቶ እፊታቸው እየሳቀ እኔን ያገኘህ ይመስልሃል? ይሄ እኮ አንተን እዚህ ድረስ ለማምጣት የራሴ እቅድ ነበረ። አያትን በጥንቆላ አፍዝዤ እኔን እንድትፈልገኝ ያደረኳት እኔ ነኝ። አንተም እንድትከተላት በህልም መጥቼ መርጬሃለሁ። አሁን እዚህ እጄ ላይ ገብተሃል። በሚቀጥለው የጨረቃ ግርዶሽ ላይ ያንተን አካል ተቆጣጥሬ በሰው ቅርጽ በመካከላችሁ በድጋሚ እመለሳለሁ ይለዋል። በትክክል በዚህ ሰዓት ራጃ የአያቱን ወሬ ወደ ጎን በመተው ከአካባቢው አንድ ሚስጥራዊ ዕቃ አንስቶ ኪስ ውስጥ ይከታል። ማስፈራሪያ ችላ ብሎ ከክፍሉ ይወጣል። ነገር ግን ሊያመልጡ ሲሉ የገቡበትን ዋና በር ሊያገኙት አልቻሉም። ሹፌሩም እኔም ስገባ የሆነው ይሄ ነው፣ በሩ ይጠፋል ይላቸዋል። እሱ ግን ይህንን ከንቱ ወሬህን አቁም ብሎ በጀርባ በኩል ባለው በር ለመውጣት ይሞክራል። ነገር ግን ልክ እንደወጡ ድንገት አንድ ባቡር ያለምንም ሐዲድ በፊታቸው ሲበር ያያሉ። ይሄኔ በፍርሃት ደንግጠው ወደ ውስጥ ይመለሳሉ። በሌላ በር ለመውጣት ሲሞክሩ ደግሞ ራሳቸው መቃብር ቦታ ላይ ያገኙታል። አያቱ አስፈሪ አስክሬንም ሆኖ ያስፈራራቸዋል። በመጨረሻም ይህ ክፉ መንፈስ ሙሉ ቪላውን እንደተቆጣጠረውና ያለሱ ፈቃድ መውጣት እንደማይችሉ ይረዳሉ። እነሱ ለማምለጥ ያደረጉት ሙከራ ሁሉ ከንቱ ሆኖ ይበላሻል። በማግስቱ ግን አንድ መኪና ግቢ ውስጥ መጥቶ ይቆማል። ከመኪና ውስጥም ፒሲ ትወርዳለች። ራጃ እሷን ሲያይ አይኑን ማመን ሳይችል ይህ በስካር የመጣብኝ ቅዠት ነው ወይስ እውነተኛዋ ፒሲ ናት እያለ ሲጠራጠር፣ እሷ ግን በቁጣ የአጭበርባሪ አያት የት ነው ያለው ስትለው ወዲያውኑ ይባንናል። እዚህ ላይ ነው ራጃ ያቺ ልቡን የሰረቀችው መነክሴ ስሟ ፒሲ እንደሆነና ከጎና የነበረችው ሲስተር ደግሞ ስቴላ እንደነበረች የተረዳው። ፒሲ የመጣችው የቤተ ክርስቲያኗን ብር ለማስመለስ በመሆኑ ከቤተ ክርስቲያኑ ጠባቂዎች ጋር ሆና ወርቁን ለመውሰድ ወደ ቪላው ትገባለች። ራጃና ሰዎቹ ይሄ ቦታ በአያቴ ክፉ መንፈስ የተያዘ ነው አትግቡ ቢሏቸውም እነሱ ግን ብሩን ላለመስጠት የሚዋሹት ድራማ ነው ብለው በማሰብ በቀጥታ ወደ ካዝናው ክፍል ይገባሉ። በዚህ ጊዜ ግን የአያቱ አስፈሪ የጥንቆላ ጨዋታ ይጀምራል። ክፍሉ ውስጥ ያሉትን ሰዎች በሙሉ በጣም ያሸብራቸዋል። ፒሲም በፍርሃት እየጮኸች እስክትወጣ ድረስ ያንቀጠቅጣታል። ራጃም ተከትሏት ወጥቶ ያቅፋታል፣ ያረጋጋታልም። ቦታው በእውነትም የተረገመ መሆኑንም ያስረዳታል። ወደ ማረፊያ ክፍላቸው ሲመለሱ ግን ሌላ ጉድ ይፈጠራል። ባቢ በቅና ስሜት ተቃጥላ ወደ ራጃ ትመጣና ከኔ ውጪ ሌላ ሴት አይን እንዳያይ ስትል ታስጠነቅቀዋለች። ራጃም አይደለም አንቺ እኮ በአይኔና በልቤ ውስጥ ያለሽ ብቸኛዋ ነሽ ይላታል። ሌሊት ላይ ራጃ ፒሲን ለማነጋገር ፈልጎ በድብቅ ወደ ክፍሉ ያመራል። እዚያም ሲደርስ እንግዳ ነገሮች መከሰታቸውን ያስተውላል። ነገር ግን ልክ ቤተክርስቲያን ውስጥ እንዳለው የንስሐ ክፍል ለማድረግ የራሱን ጭንቅላት በአንሶላ ይሸፍናል። ከዚያም ቤተክርስቲያን ውስጥ ፍቅሩን የገለጸላት ሰው እሱ ራሱ እንደነበረ ይነግራታል። በመቀጠልም አሁን ግን አንቺ መነኩሴ ስለሆንሽ ላገባሽ አልችልም ይላታል። ፒሲ ግን ፈገግ ብላ እኔ እኮ የነበርኩት በስልጣና ላይ ያለው መነኩሴ ነኝ፣ አሁን ግን ስልጣናዬን አቋርጫለሁ ስትለው ራጃ በደስታ ይፈነጥዛል። በትክክል በዚህ ሰዓት የባጃጅ ሹፌሩ ጓደኛው ባይራቫ በፍርሃት እየተንቀጠቀጠ መጥቶ እረ እኔ እየፈራው ነው ይለዋል። ራጃም በቁጣ እኔም እኮ ፈርቻለሁ፣ አሁን ግን ይሄ ወሳኝ ሰዓት ነው ጥፋልኝ ብሎ ያባረረዋል። በመጨረሻም ራጃ ለፒሲ እውነተኛ ፍቅሩን ይገልጽላታል። እሷ ግን ለመሆኑ ያቺ ባቪ ስትለው እሱም እረ እሷን ተያት ከሷ ጋር ምንም አይነት መንገድ የለኝም ይላታል። ፒሲም ይህንን ስትሰማ በደስታ ትፈነጥዛለች። ለሱ ብቸኛዋ እሷ መሆኗን አውቃ ወደ ውጪ ትወጣለች። ነገር ግን ከክፍሉ ስትወጣ ባቪ መንገድ ላይ ታገኛትና ለመሆኑ ራጃ የወደዳት ያቺ መነኩሴ አንቺ ነሽ ስትል ትጠይቃታለች። ፒሲ ግን በሀፍረት ብዛት መልስ ሳትሰጣት ታልፋለች። በመቀጠል ሁለቱም ወደ ሳሎን ሲወጡ ራጃ በአያቱ ወንበር ላይ ተቀምጦ ከአያቱ ከዴቪ ጋር በስልክ ሲያወራ ያዩታል። ምክንያቱም የአያቱ መንፈስ በየቀኑ በህልሟ እየመጣ ያሰቃያት ነበረ። በትክክል ስልኩ ላይ ያሉ ግን
ድንገት የአያቱ ክፉ መንፈስ የራጃን አካል ይቆጣጠረዋል። በራጃ አንደበት ሆኖ በአያቱ ድምፅ እኔ እያለቀስኩ ነው፣ እየተሰቃየ ነው ብሎ ይጮሃል። ስልኩንም ይዘጋባታል። በማግስቱ ጠዋት ፒሲ አንድ መፍትሄ ታመጣለች። ዩኒቨርሲቲ ያለው ቡሻን የሚባል ፕሮፌሰር አውቅ ነበር። እሱ የመንፈስ ተመራማሪ በመሆኑ ሊረዳን ይችላል። ዶክተር ቡሻም ጥሪያቸውን ተቀብሎ ወደዛ አስፈሪ ቪላ ይመጣል። ልክ እንደገባ በቤቱ ውስጥ ያለውን ከባድ የመናፍስት ግፊት ማስተዋል ይጀምራል። ቤት ውስጥ እየተዘዋወረ ሲመረምር ወደ አንዲት በቁልፍ ወደ ተዘጋጅ ሚስጥራዊ ክፍል ይደርሳል። ፕሮፌሰር ቡሻን በዛች ሚስጥራዊ ክፍል በኩል የአያቱን ክፉ መንፈስ ትልቅ አደገኛ ጥንቆላ እየሰራ መሆኑን ይረዳል። ወደ ራጃ ዞር ብሎ ይህንን ክፍል በፍጹም እንዳትከፍቱ ሲል ያስጠነቅቀዋል። በመቀጠልም አያቱ ጠንቋይ ብቻ ሳይሆን የሳይኮሎጂ ምሁርም እንደነበረና ሰዎችን በአይን በማደንዘዝ ሙሉ በሙሉ እንደሚቆጣጠራቸው ያስረዳቸዋል። ራጃ ግራ በመጋባት ለመሆኑ ከዚህ ጥንቆላ ማደንዘዣ እንዴት ማምለጥ እንችላለን ሲል ይጠይቀዋል። ፕሮፌሰሩም ከሱ ጥንቆላ ለማምለጥ ከፈለክ በራስ አእምሮ ውስጥ የራስን ምናባዊ ዓለም መፍጠር አለብህ፣ ያኔ አያትህ ያንን ዓለም መቆጣጠር አይችልም ይለዋል። ይህንን ለመፈተሽም ፕሮፌሰሩ ራጃን በአይን ያደነዝዘውና የራሱን የደስታ ህይወት እንዲያልም ያደርገዋል። ነገር ግን ራጃ በሐሳቡ መጓዝ ሲጀምር ድንገት አካባቢ ሁሉ ደም በደም ሲሆን ይታየዋል። ክፉ አያቱ የራጃን ምናባዊ ህልም እንኳን ሳይቀር ተቆጣጥሮት ነበር። በህልሙ ወደ አንድ ክፍል ሲያስገባው አያቱ 3 ሰዎችን በአሰቃቂ ሁኔታ ሲገድልና ክፍሉ በደም ሲታጠብ ይመለከታል። ይሄኔ ራጃ ደንግጦና ላበላብ ሆኖ ከእንቅልፉ ይባንናል። ያየውን ሁሉ ለፕሮፌሰሩ ቡሻን ይነግረዋል። ቡሻንም ያንን ሚስጥራዊ ክፍል ለመክፈት ይወስንና ልክ ክፍሉን ሲከፍተው አንድ ትልቅ የውሃ ጉድጓድ ገመድ ያገኛሉ። ገመዱን ወደ ላይ ሲስቡት ግን በህልሙ ያያቸው 3ቱ አስክሬኖች በእውነትም ወጥተው መሬት ላይ ይዘረራሉ። ይሄኔ ሁሉም በፍርሃት ይርበተበታሉ። ፕሮፌሰር ቡሻን ግን ይሄንን ክፉ መንፈስ እንዴት መዋጋት እንዳለበት ለማወቅ ሚስጥራዊ መጽሐፉን ከፍቶ ማንበብ ይጀምራል። ነገር ግን በአንድ ጊዜ መጽሐፉ በእሳት ይያያዛል። ፕሮፌሰሩም በክፉ መንፈስ ኃይል ግራና ቀኝ እየተደበደበ በመጨረሻም ከቪላ ወጥቶ ተወርውሮ ይወድቃል። በማግስቱ ፒሲ ስለ ራጃ ክፉኛ ተጨንቃ ካንተ ጋር በመሆኔ ልደሰት ወይስ እዚህ በመታሰሬ ልዘን ግራ ገባኝ ትለዋለች። ራጃን ብቻ አብረሽኝ በመሆንሽ ደስ ይበልሽ እያለ ለማብላት ሲል ድንገት ባቪ ፊታቸው ድቅን ትላለች። ባቪም ፒሲን እስኪ ስሚኝ እህቴ፣ ይሄ ወንድ ለኔ ያስፈልገኛል፣ እሱ እኮ እኔን የሚወደኝ ትላታለች። ፒሲ ይሄንን ስትሰማ ደንግጣ ወደ ራጃ ዞር በማለት በእውነት እሷን ትወዳታለህ ስትል ታፋጥጠዋለች። ራጃ ግን ወሬውን ለማስቀየስ እየሞከረ አረ እንደ ዶክተሩ እናድርግ፣ ሁላችንም በትልቅ መርከብ ላይ እንዳለ እናስብና ከዚህ ከተረገመ ቪላ እንውጣ እያለ ሊያታልላቸው ይሞክራል። በዚህ ተንኮሉ ሁለቱንም እያታለለ ወደ ዋናው መውጫ በር ይጓዛል። ነገር ግን እዚያ በር ላይ ሲደርስ 3ኛው ማት ይወርድበታል። የድሮ ፍቅረኛውና የግል ባንኳ አኒታ ፊት ለፊቱ ቆማ የኔ ውዴት ጠፍተህ ነው ስትል ትጠይቀዋለች። ይሄኔ ሁለቱ ፒሲና ባቪ ዞር ብለው ደግሞ ይችኛዋ ማናት ብለው ያፈጡበታል። አኒታም እኔ እኮ እውነተኛ ፍቅረኛው ነኝ፣ አብረንም ብዙ ጣፋጭ ጊዜያትን አሳልፈናል ስትላቸው 3ቱም ሴቶች ራጃ በ3 ካርድ እየተጫወተባቸው እንደነበረ ይረዳሉ። ወዲያውኑ የፍርድ አደባባይ ያቆሙታል። አንተ እንስሳ፣ ለመሆኑ ከመካከላችን ማንን ነው የምትወደው ወይስ ሁላችን ላይ እየተጫወትክ ነው ይሉታል። ራጃ ማንን አስቆጥቶ ማንን ደስ እንደሚያሰኝ ጨንቆት ነፍሱ ልትወጣ ስትል እድል ሆኖ የአያቱን ወርቅ ሊሰርቁ የመጡት እነዚያ ሌቦች ይደርሱና ከሴቶቹ እጅ ያስጥሉታል። ራጃም ትንፋሹን አውጥቶ ምን ተፈጠረ ጓደኞቼ ሲላቸው እነሱም ከሰዎቻቸው መሃል 3 ሰዎች እዚህ ክፍል ውስጥ ገብተው ነበረ እያሉ ታሪኩ ሊነግሩ ሲሉ በዚህ ሰዓት ከመካከላቸው አንዱ እነዚያ 3ቱ ሰዎች እኮ እዛ ውስጥ ተገለዋል ብሎ ይናገራል። ራጃ ወዲያውኑ በህልሙና በጉድጓድ ውስጥ ያያቸው አስክሬኖችን ያስታውሳል። የሌቦቹ አለቃም በቁጣ ተሞልቶ ይህንን የፈጸመው ማን ነው ሲል ራጃ ይህንን ያደረገው አያቴ ነው፣ እሱ ግን ሞቷል ይለዋል። አለቃው ግን እሱ ከሞተማ እኔ የትኛውም የሱን የቅርብ ዘመድ እገላለሁ ብሎ ሰዎቹ ራጃን እንዲይዙት ያዛል። በመቀጠልም 3ቱን ሴቶች ሊገሏቸው ይዘዋቸው ይሄዳሉ። ራጃ የሞቱን ሊታገላቸው ቢሞክርም ሰዎቹ ግን በጣም ብዙ ነበሩ። በዚህ ሰዓት ፕሮፌሰር ቡሻን ያንን ክፍል በፍጹም እንዳትከፍቱት ያለውን ማስጠንቀቂያ ያስታውሳል። ራጃ ግን ሌላ አማራጭ ስላልነበረው በፍጥነት ሮጦ ያንን የተከለከለ ሚስጥራዊ ክፍል ሰብሮ ይገባል። ልክ እንደገባም በቪላ ውስጥ አስገራሚና አስፈሪ ነገሮች መከሰት ይጀምራሉ። ይሄኔ ሰዎቹ ደንግጠው ሴቶቹን ይለቋቸዋል። ራጃ የአያቱን ክፉ መንፈስ በገዛ እጁ የፈታው ይመስላል። ምክንያቱም በአንድ ጊዜ ራጃ በጣራው ላይ መራመድ ይጀምራል። ሄዶም በንግስና ወንበር ላይ ይቀመጣል። ይባስ ብሎ ደግሞ በክፍል ውስጥ ያሉትን ሌቦች በሙሉ በኃይል ወደ ጣሪያው ላይ ሰቅሎ ያንጠለጥላቸዋል። ይህንን ሁሉ ጉድ የሚያደርገው ግን ራጃ ሳይሆን አካሉን የወረረው የአያቱ ክፉ መንፈስ ነበረ። መንፈሱ ሌቦቹን በአግባቡ ቀጥቶ ከቪላው ካባረራቸው በኋላ
ራጃ ወደ ቀድሞ ሁኔታው ይመለሳል። ወዲያውኑ ወደ ሶስቱ ሴቶች ሮጦ በመሄድ ደህንነታቸውን ሊያረጋግጥ ቢሞክርም እጣ ፈንታ ግን አሁንም አራራችለትም። ሶስቱም ሴቶች በአንድ ላይ አፍጥጠው ለመሆኑ ከመካከላችን ይበልጥ ያሰብከው ለማናችን ነው ብለው ያፋጠጡታል። ይሄኔ እሱም እንደለመደው አንዷን መርጦ ሌላዋ እንዳታዝንበት የወሬውን አቅጣጫ ይቀይሳል። በሌላ በኩል ደግሞ ካንካ ከእንቅልፉ ሲነቃ ከራጃ ስልክ ይደርሰዋል። ራጃም አያቴን ይዘ በአስቸኳይ ወደ ቪላው ና ባሏ ሊሞት ነው ይለዋል። ነገር ግን ይሄ ራጃ ሳይሆን አያቱ በጥንቆላ የፈጠረው ቅዠት ነበረ። ካንካም እውነቱን ሊነግራት ወደ ዴቪ ጋር ይሄዳል። እሷ ግን አሁንም ወርቋን የሰረቀው ካንካ መስሏት ስለነበረ ካንካ ራጃ ደውሎልኛል፣ ባለቤትሽ ራጁ ይፈልግሻል ይላታል። ይሄን አያቱ በዚህ ሁሉ ድንገተኛ ክስተት ብዛት ደንግጣ ራሷን ስታ ትወድቃለች። ወዲያውኑም ወደ ሆስፒታል ይዟት ይሮጣል። ካንካ ይሄንን ሁሉ ሁኔታ በስልክ ለራጃ ይነግረዋል። ራጃም ይሄንን ሁሉ ሴራ የሰራው የአያቱ ክፉ መንፈስ መሆኑን ይረዳል። በዚህ ጊዜ ራጃ ሁሉንም ነገር ለመጋፈጥ ይወስናል። መኪናውን አስነስቶ የቪላዋን ዋና በር በኃይል ሰብሮ በመውጣት ወደ ሆስፒታሉ ይሄዳል። መንገድ ላይ ሆኖ ወደ ካንካ ቢደውልም ካንካ ግን አይመልስለትም። በምትኩ ግን የአያቱ ድምጽ በስልክ ይመጣለታል። አንተ ከቪላው ያመለጥክ መስሎሃል? እኔ እኮ ሙሉ በሙሉ ተቆጣጥሬሃለሁ። አሁንም እየኖርክ ያለኸው በእኔ በናባዊ ቅዠት ውስጥ ነው። ምክንያቱም ካለኔ ፈቃድ ከእጄ መውጣት አልችልም። ለዚህ ነው የጨረቃ ግርዶሽ እስኪመጣ ድረስ ከአያት ጋር እንዳትገናኝ ያደረግኩት። ግርዶሹ ሲደርስ ያንተን አካል ተቆጣጥሬ በሰውኛ ቅርጽ እመጣለሁ። አንተንም ሆነ እሷን ደግሞ አጠፋቸዋለሁ ይለዋል። ይህንን ሁሉ የጥፋት መንገድ እንዲመራ ያዘዘው ድሮ ኃይል የሰጠው የአስፈሪ ጠንቋይ ነበረ። ለዚህም ነው የአያቱ ዴቪ አእምሮ እንዲደክም በየቀኑ በህልሟ እየመጣ ያሰቃያት የነበረው። በመጨረሻም አያቱ በጭንቅላት ደም መፍሰስ እንድትጠቃ አድርጎ የእሷን የሞት ቀንና የጨረቃ ግርዶሽ የሚከሰትበትን ቅጽበት አንድ ላይ ያደረገው። በዚህ ሰዓት እኔ ወደ ህይወት እመለሳለሁ ይለዋል። ይሄኔ ራጃ ይህንን ሁሉ ሴራ ለማስቆም ወደ ቪላው በፍጥነት ይገባል። የአያቱ ጥንካሬና የኃይሉ ምንጭ ያከማቸው ወርቅ መሆኑን ስለተረዳ ወርቁን በእሳት ላይ አቃጥለው ይነሳል። በዚያ ጊዜ የአያቱ ክፉ መንፈስ ፊት ለፊት ድቅን ይልና አንተ ሞኝ፣ አሁንም እኮ እኔ በምፈጥርልህ ቅዠት ውስጥ ነህ ያለኸው። ምንም አልገባህም? እስኪ ተመልከት፣ ማንን ነው እያቃጠልክ ያለኸው ይለዋል። ራጃ ቀና ብሎ ሲመለከት እሳቱ ውስጥ ያለችው አያቱ ዴቪ ሆስፒታል አልጋ ላይ ሆና ትታየዋለች። ዓለሙ ሁሉ ተገለባብጦበት ግራ ይጋባል። ነገር ግን ራጃ ወዲያውኑ ወደ ልቦና ይመለሳል። አያቱ የእሱን አእምሮ ለመዘበራረቅና ራሷን ለመግደል እየተጫወተበት ያለው የጥንቆላ ጨዋታ መሆኑን ይረዳል። አያቱን ለማዳን አሁኑኑ መንቃት አለበት። ምክንያቱም አያቱ እሷን ሳይገል በፍጹም አይመለስም። ራጃ አእምሮ እየዛለና የት እንዳለ ግራ እየገባው ቢመጣም ጥንካሬውን ለመሰብሰብ ይጥራል። በዚያው ቅስፈት የፕሮፌሰር ቡሻንን ምክር ያስታውሳል። አእምሮውን እንዳይቆጣጠረው ተከላከል። እዚህ ላይ ራጃ ከአያቱ የጥንቆላ ማደንዘዣ ወጥቶ የራሱ ምናባዊ ዓለም መፍጠር ይጀምራል። አያቱ ዴቪ ሙሉ ጤነኛ ሆና ወደ ቀድሞ የንጉሳዊ ቤተሰብ ቪላ የተመለሰችበትን የደስታ ህይወት ያልማል። ይህንን ዓለም ደግሞ ክፉ አያቱ ጨርሶ ሊሰብርና ሊቆጣጠረው አይችልም። በዚህ መንገድ ራጃ ከጥንቆላው ቅዠት አምልጦ ይወጣና ወርቁና የአያቱን ውድ ሀብቶች በእሳት ማቃጠል ይጀምራል። ይሄኔ አያቱ ወዲያውኑ ሌላ ቅዠት በመፍጠር ክፍሉን ወደ ትልቅ ባህር ይለውጠዋል። በውስጡም አንድ ግዙፍ አስፈሪ አዞ ይፈጥራል። ራጃ ግን ከአዞ ጋር አስቸጋሪ ፍልሚያ ውስጥ ይገባል። በመጨረሻም አዞ ላይ ተጠምጥሞ በካራ ጀርባውን በመጓት ይጥለዋል። በዚህም አያቱ አእምሮውን ለመቆጣጠር የፈጠረውን ቅዠት በሙሉ ይሰባብረዋል። ራጃ እንደገና ወደ ወርቁ ተመልሶ እሳቱን ማቃጠል ይጀምራል። አያቱም መብራቱን በሙሉ በማጥፋት የቪላው ጠባቂዎች በራጃ ላይ ጥቃት እየሰነዘሩ እንደሆነ አድርጎ ያሳየዋል። ራጃ ከአንደኛው ጠባቂ ጋር ሲታገልና ሲመታው ግን የሚጎዳውና የሚደመው ራሱ ራጃ ነበረ። ምክንያቱም አያቱ ጠባቂዎቹን እየመታ እንደሆነ አድርጎ በቅዠት ራሱ እንዲደበድብ እያደረገው ነበረ። በዚህ ጊዜ ራጃ አይኑን ወደሚያቃጥለው ወርቅ ያዞራል። እሳት የትኛውንም አይነት የጥንቆላ ቅዠት እንደሚያጠፋ ይገነዘባል። ወዲያውኑ እየተንቀጠቀጠ ተነስቶ የሚነድ የእንጨት ችቦ በእጁ ይይዛል። ያንን የሚነድ ችቦ ጠባቂዎች ላይ ሲያሳርፍባቸው የራሱ የጥንቆላ ቅዠት በሙሉ ተያይዞ ይጠፋል። አያቱን በነገሩ ደንግጦ መብራቱን ይመልሰዋል። ነገር ግን ራጃ እሳቱ አያቱን እንደሚያዳክመው ስላወቀ ከአያቱ የኃይል ምንጭ የሆነውና ሁሉንም ነገር የሚቆጣጠርበትን ይህንን የተረገመ ቪላ ሙሉ በሙሉ በእሳት ማያያዝ ይጀምራል። ቪላው መቃጠል ሲጀምር አያቱ ክፉኛ እየደከመና ምን ማድረግ እንዳለበት ግራ እየገባው ይመጣል። በዚህ ጊዜ ድሮ ጥንቆላውን ላስተማረው ትልቁ ጠንቋይ ይጮሃል። ጠንቋዩም ይህ ወጣት አንተን ሊያሸንፍ የቻለው በውስጡ ትልቅና ንጹህ የፍቅር ኃይል ስላለው ነው ይለዋል። የራጃ አያትም የእነሱን ሁለት መናፍስት አንድ ላይ እንዲያዋህዱና ራጃን እንዲያጠፉት ይጠይቀዋል። በተመሳሳይ ሰዓት አያቱ ለራጃ እኔ ከሞትኩ አያትንም ይዤ ነው የምጠፋው ብሎ
እሷ ላይ የሚያደርሰውን አደጋ በቅዠት በማሳየት የራጃን ትኩረት ለመስረቅ ይሞክራል። ራጃ ለአፍታ ሲደናገጥ አያቱ ይህንን አጋጣሚ ተጠቅሞ ከጥልቁ ጠንቋይ መንፈስ ጋር ይዋሃዳል። ሁለቱም መናፍስት ሲዋሃዱ ከቪላው ጣሪያ በላይ የሚወጣው እጅግ ግዙፍና ማንም ሊቋቋመው የማይችል አስፈሪ ጭራቅ ብቅ ይላል። ይህ ግዙፍ ጭራቅ ራጃን ሙሉ በሙሉ በቁጥጥር ስር ለማዋል ወደሱ ይዞራል። ያ ግዙፍ ጭራቅ የራጃን ኃይል በሙሉ እየመጠጠ ሊያጠፋው ይሞክራል። ነገር ግን በትክክል በዚያች የመጨረሻ የሞትና የሽረት ቅስፈት ራጃ አያቱን የዴቪን ቃላት ያስታውሳል። እሷን ለማዳን ሲል ብቻ በህይወት መቆየት እንዳለበት ይረዳል። የተወለደበት ቀንና ሙሉ ህይወቱን እሷን ለማስደሰት ሲል ያሳለፈውን መከራ ሁሉ በሐሳቡ ያስታውሳል። በዚህ ጊዜ ራጃ በውስጡ የተደበቀውን እውነተኛ የፍቅርና የቁርጠኝነትን ኃይል በአንድ ላይ ይሰበስባል። በዚህ አስደናቂ ኃይሉ አማካኝነት ተገልብጦ የጭራቁን ኃይል መቆጣጠር ይጀምራል። በመጨረሻም በታላቅ እልህ ሁለቱንም ክፉ መናፍስት አያቱና ጠንቋዩን በአንድ ላይ ያጠፋቸዋል። በዚህ መልኩ እሱና አያቱን ለዓመታት ሲያሳድዷቸው የነበረው ያንን የተረገመ ጥንቆላ ለአንዴና ለመጨረሻ ጊዜ ያበቃለታል። በመጨረሻም ራጃና አያቱ ወደ ቀድሞ ሰላማዊ ህይወታቸው ይመለሳሉ። ዓለማቸው ሙሉ በሙሉ ያምርላቸዋል። ነገር ግን ራጃን አንድ ያልተጠበቀ ጣጣ ገጥሞታል። እሱም ቀደም ሲል ጥሏቸው የነበሩት እነዚያ ሶስቱ ፍቅረኞቹ ፒሲ፣ ባቪና አኒታ በአንድ ላይ ሆነው ከመካከላቸው አንዷን ምረጥ እያሉ እያደኑት ነው። ራጃም ከነሱ ለማምለጥ የሞት ሞቱን እግሬ አውጪኝ ብሎ ሲሮጥ ፊልማችን እዚህ ጋር ያበቃል። ውድ ቤተሰቦቼ ፊልሙ ከተመቻችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰባችንን ተቀላቀሉ። ለማበረታታት ያህል ደግሞ ላይክ ማድረጋችሁን እንዳትረሱ።